አፉ ስለተያዘ ነው አፉ ባያዝ ምንድነው የሚያደርገው ይናከሳል ያ አመጣችሁ ሌላ ፋን ይሄ ነው ፊቴ ጋር ይሄ እንግዲህ የመረጥኩት ለአርባዎቹ ምንጮች ነው it's just a little bit shorts ምን ነበር ይሄ belt body and shirt and Calvin Klein የእውነት በጣም ነው ደስ ፀሐያማ ነው ማለት ስለዚህ ከዛ በኋላ እንመለሳለን ስንመለስ ባይ ጋይስ አሁን ወጥተናል ከሆቴላችን እያሉን ነበር ኤርፖርት ውስጥ ምንድን ነው ይሄ ነው ፓራዳይስ የእግዚአብሔር ድልድይ የሚባለው ይሄ ነው ተራራው ማለት ነው ስለዚህ የእግዚአብሔር ድልድይ የተባለበት ሁለቱን ሌኮች ስለሚያገናኝ ነው ሌክ አባያን እና ሌክ ጫሞ በጣም ነው ደስ የሚለው አየሩ ኤቭሪቲንግ በጣም ነው ደስ የሚለው ኦ ማይ ጋድ አይ ላቭ ኢት ይሄንን ጓደኛዬ የሰጠችኝ ስለምትወደኝ ስለምወዳት ጋይስ በጣም ደስ ብሎናል ከዛ ለእናንተ መናገር የማንችለው ነገር አለ ለቀኝ ስራች አለ እሱ ደግሞ በጣም አስደስተናል ጋይስ የፓራዳይዝ ሩሞች ደግሞ እንደዚህ ናቸው ላይክ ጎጆ ቤት ናቸው በጣም ነው የሚያምሩት ፓርክ አለ እዚህ ጋር ሰናይት ፓርክ የሚባል አሁን ፓራዳይዝ ነው ያለሁት በጣም ደስ የሚለው በጣም ነው ወደድኩት the swimming pool everything I love it ሚሊዮን ዘመድ ነው የሚለኝ ጊዜ ሳሳልፍ የሚገርማት ነው ተመስገን የተጎበኘ የጥፋት አሁን ምሳችንን ለመብላት ሄድን ነው ከቤታውን በኋላ በደንብ ነው ማስታወቂያ መድኃኒዓለም ቤተክርስቲያን ነው እዚህ ያለ ሴቻና ሲቀላ የሚለይበት አሁን ይሄ ጋማ አደባባይ ነው ጋይስ አሁን ምሳችንን ልንበላ ነው ጾም ስለሆነ ዛሬ ሽሮ አለ ይሄኛው ምግብ ሞሪንጋ ምንድነው ሞሪንጋ ያው ትራዲሽናል ፉድ ባህላዊ ምግብ ነው የአርባ ምንጭ አብሮ ማባያው ነው ቂጣው እዛ ፓስታ አለ ቲማቲም አለ I'm gonna try a new food moringa የሚባለው እና ቴስቱን እዚህ ኦንላይን ላይ ነው ማሳያችሁ You like? አዲስ ነገር ነው ስለዚህ እሱን ተቀብላችሁ ዋው ሀሳብ ራሱ ይጣምም አለው አዎ I love it proved አሁን ያለነው አዞር ባታ ነው ኤሊዎች ምናምን ልናይ ጥንቸሎች ምናምን ልናይ እና we're gonna have to lift this one
first. እሺ እንኳን ደህና መጣችሁ። ሌላው ስለሆነ ኤሊ ጥንቸል በዓለማችን 5 አይነት ዝርያዎች አሉ። ከ5ቱ አይነት ዝርያ አንዱ አይነት እዚህ ይገኛል። ጥንቸል ከእናታቸው ማህፀን ከወጡ ከ4 ወር በኋላ ሴቷ ለምርት ትወጣለች። ከወጣች በኋላ አጋጣሚ ሆኖ ካረገዘች የእርግዝና ቆይታዋ 1 ወር ብቻ ነው። በ1 ወር ውስጥ ከ4 እስከ 8 ጥንቸሎች ይወልዳል እንደ ዝርያቸው። ኤሊ እድሜ ጠገብ እንስሳ ነው። ከ250 እስከ 300 ዓመት የሚቆይ እንስሳ ነው። ይሄም ጭምር አብሮ የሚያድግ እንስሳ ነው። አሁን የ4 ወር የ5ኛ ወር ያዙ አዞች አግቶች ናቸው የሚገኙት። እዚህ ውስጥ ገብቶ አይጎበኝም። ያ ሊሆን የቻለው ምንድነው? አዞ ማነው ከጫማዎቻችን ጋር የተለያዩ ባክቴሪያዎች ሊገቡ ይችላሉ ከሚል አንፃር ያው ህፃናቶች ጫጩቶች ያሉበት ቦታ ስለሆነ ብዙ ጥንቃቄ ስለሚያስፈልጋቸው ከሚል አንፃር ውስጥ እየተገባ አይደለም። ለወደፊት ግን የእግዚአብሔር ፈቃድ ነው። ካሜራማናችን ቢታው ነው። ከዛ ውጪ አዞዎችን ካመጣን በኋላ የምናበላቸው ወይም አዞዎች የሚመገቡት ስጋና አሳ ነው። ከስጋ አሳ ውጪ ሌላ ነገር አይመገቡም። ይሄን እንመጣለን። አሳም እንደዚሁ ከአሳ ቅድም አዞ ነው ያየነው። አሁን ደግሞ ዘንዶ ልናይ ነው የምንሄደው። ዘንዶ የተጠመጠመበት የአማልክት ምስል ምንድን ነው? ፎቶ ያን ማለት ነው። ዘንዶን ልናይ እየሄድን ነው። በቃ በኋላ ደግሞ ሳይቻለው በጣም ሞቆኛል። የበላው ሚዳቆ ነው። እሺ ሚዳቆ በልተዋል። የለም ብላ አሁን እስከ 3 ወር ከምናምን ባለው ውስጥ ይቆያል። ከዛም ሲያልፍ በብዛት ዶሮ ነው የምንሰጣቸው። ዶሮ የምንሰጣቸው እንግዲህ አንድ ዶሮ ይሄ አሁን እስከ 2 ዶሮ ማወጥ ይችላል። ይሄኛው እንደዛው 2 ዶሮ ማወጥ ይችላል። አንድ ከዋጠ በኋላ እስከ 2 ወር ድረስ ባለ ጊዜ ውስጥ ደግሞ ዶሮ ከበሉ ይቆያሉ። Look at this. እንዴት እንደሚያምር ቦታ ዘንዶ የተጠመጠመበት ስዕል አይደለም። ምንድነው? አላወቅም እኮ በ14 ነው በ24 ነው። በጣም ደስ የሚለው ጋይስ ሉክ ኧረ ሰምተህ ሶ ይሄ አዞ ነው አሁን ያስኩት። የ10 አመት ምናምን ትንሾቹ አዞ ናቸው እና አይ እንዳይመታ ቪዲዮ ነው አንዴ አይማታማ። አይ አንገቴ ላይ ይቷል አረግም ነበር እቺ እኮ ነው የምታረጋው። አፉ ስለተያዘ ነው። አፉ ባያዝ ምንድነው የሚያደርገው? ይናከሳል። ያ አነኩት መሰለኝ እዚህ ጋር አንገቱ ጋር አይኑን ያፈጠጠብሽ ነው። ኤኒዌይስ ያ ነይ ጫካው በጣም ደስ የሚለው አሁን ያየነው ጅግራና ዘንዶ ግን በጣም አስፈርቶኛል። ምክንያቱም ዘንዶ ቢውጠንስ ሜሮን ያ በሬ ይውጣል ደግሞ አንዱን እኔ ዘንዶ ጉጦ በሬ ይውጣል ደግሞ በሬ ይውጣል። ዘንዶ ጋይስ በሬ ሙሉ በሬ ይውጣል። ትልቁ ማማዬ ፕሪቲ አንቺስ ምን ገረመሽ? አሁን ካየሽ እግዚአብሔር ስራ። እሺ ዘንዶ አቡነ አረጋዊ ነው ተብለናል። ዘንዶ የተጠመጠመበት ምስለ ስዕል አቡነ አረጋዊ አቡነ አረጋዊ ነው። አቡነ አረጋዊ በመንገዳችን በህይወታችን ሁሉ ይቅደሙ። አሜን። የኔ አበባ እንዴት እንደምታምሪ You look like a sunflower. አይ አሁን ቡና ስለምንጠጣ እዚህ አለ ከዛስ ቡና በጣም ይጣፍጣል። እኔ ግን እንትን የቲክቶክ በቃ በጣም You guys ደስ ይላል። በቃ ቢተው ይዛፎች ዳሰብራጭ ይርገት ያርክ
Oh my god guys. ማርያም ደስ ይላል። ያኛው ላይ ነው ዘቦች ያኛው በጣም ይወዛወዛል። አረ ከጫሙ የተጠመደ አሳ እዚህ ጋር ፍሬሽሊ ይሰራል። ጋይስ አሁን 40ዎቹ ምንጮች ጋር ደርሰናል። ውሃ ስፕሪንግ ውሃ ልንሞክር ነው። ናቹራል የሆነ በጣም ንጹህ አየሩ ደግሞ ከሌላው ቀዝቃዛ ነገር ነው። እዚህ ያየሁት በጣም ቀዝቃዛ ነው። ደስ ይላል። በቃ እንዴት ደስ ይላል ልነግራችሁ። ይሄው እንደምታዩት ነው። በጣም ዋተር ፕሩፍ ነው። ማርያም ምንም በቃ አይረስም አይረስም። ሰዎች ከቆረጡት በኋላ ኔቸር ግን ያላችሁ እዚህ ጋር አንበሳ ቅርጽ ነው። ይሄኛው ፓርት እዚህ ሆኖ አልታየኝም። በርግጥ ትራንክ ፓርቱ ይሄኛው ጆሮ ነው። ያ በጣም ይገርማል። ያላችሁ ደስ እንደሚል So guys, ይሄ ነው ያልኳችሁ። 40 ዓመት ስትመጡ ሁላችሁም ታዩት እንትን ይሄ ነው። በዚህ አዞረኝ አሁን ምንም ሪል አይመስልም። አስወር የእንጨቶቹ አጠማጠማቸው ነው።
ጋይስ አንፎርቹኔትሊ ዛሬ የመጣንበት ቀን የቱሪዝም ቀን እየተከበረ ነውና ሁሉም የአካባቢው ማህበረሰብ መጥቷል ለዋና ሶ እንደዚህ ሆኗል። ግን ሌላ ቀን it was very like quiet. Anyways, maybe we're gonna try this. Oh my gosh. ይሄኛው አርባዎቹ ምንጮች ዛሬ በጣም በሚያሳዝን ሁኔታ ሰው አለና we're not okay to go there. ከተቻለ አላውቅም እዚህ ይቻላል ጋይስ እንዴት እንደሚያምር እንዴት እንደሚያምር እዛ ጋር ትንሽ ሰው ክራውድ ስለሆነ ወደዚህ መተናልና እኔ አላውቅም ምን እንደምላችሁ it's very 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 amazing እዚህ ብዙ ገባ በቃ ይሁን ይቀይር ልስነና በቃ ጨርሰን እየወጣን ነበር ግን ሜሮን ይሄንን አይታ ካልተነሳው አለች ግን እውነትም ልክ ናት ምን ይላል ገምቱ ምን እንደምል ምን ይላል የመጨረሻው ዛፍ ሲቆረጥ የመጨረሻው ሰው ይሞታል this is true የመጨረሻው ዛፍ ሲቆረጥ የመጨረሻው ሰው ይሞታል ማለት ይሄ ማለት ህይወታችን ዛፎች ናቸው ምን ተነፍስባቸው ቀኝ አውርዱኝ ማን እንዳወጣሽ ማን አውርድ አንተ አውርዱኝ እንችላለን መንግስት ያየዋል ችግር ሄዳ አውርዱኝ እንደ ፍየሏ ለምን አውርዱኝ ለበዛችሁ ጋር ቀርበናል
እና እንትን ሐሳባችሁ ምንድነው? እኛ እንሂድ በእግር ትመጣላችሁ? ያ እንሂድኛ Thank you for holding me. Thank you so much, you guys. It was really See guys, እኔ በር አልከፍትም። እሺ አመሰግናለሁ። እኔ ቦርሳዬን ተቀበል። ባይገባል ኧረ ግቢ። እዚህ ጋር የህብረተሰቡ ሮዎክ እያደረገ የሚሄደውና አቋርጦ ጫካ ለጫካ ደረጃ ሰርተውለት ወደ አርባዎቹ ምንጮች ወደዛ ይወስደዋል ማለት ነው። በጣም ነው ደስ የሚለው። It's so quiet. አሁን ደግሞ ራሳችንን ልንበላ ውበቴ ሆቴል የሚባል ገብተናል። በጣም ደስ የሚል ቫይቡ ምናምን ይወጣል። ራሳችን ፍርፍር አለ፣ ፓስታ፣ አትክልት፣ ሽሮ፣ ተጋቢኖ ሽሮ ሆቴል ስገባ ካልደከመኝ ቀርጻለሁ፣ ከደከመኝ ግን ባይ ቤቱ ላይ እንገናኝ። አርባንም በማታ አሁን ሩማችንን ስናይ ትክክለኛ ሪያክሽን This is ሁለተኛ ፎቅ። ይሄ እንትናችን Yes sir. Yes sir. This is our room. ከዛች ውስጥ እንትን የለም ደስ ሳይሆን ደስ አስገባታል። Thank you. Guys, this is our room. ወደ ስፓው ልንሄድ ነው because ሳንጠቀም ስፓ ሳንጠቀም ከሚዘጉብን ብለን ነው። ይሄ ነገር ማረገው ቀሚስ ነው። ነገ ካያችሁ እንዳደነግጡ ብለን ሰው ቀሚስ ላይ ነሽ ድሮነሽ የሩሙን ቁልፍ ይዘሻል። ምንድን ነው አያችሁ የብሲዮ ከሚዳ አለና ዜሮ ነው ዜሮ ይህ ስፓቸው ነው። Ladies spa. We're gonna see. See, እንዴት ደስ እንደሚል so quiet. Hi, እንዴት ነሽ? እግዚአብሔር ይመስገን። ዋናው ቀይረናል ልብሳችንን። እንደምታዩት ቆዳዬን አይታችሁ መገመት ትችላላችሁ ምን አይነት ስቲም እንደነበረ። በጣም ደስ ብሎኛል። ተመስገን። አሁን ሁሉን ነገር አጸዳድተን ልብሶቻችንን እንደምታዩት አሰጣተን ነገ ምን ለብሰውን ደግሞ አጣጥፈን አስቀምጠን ያ እዚህ ጋር ኤቭሪቲንግ ሴትል አድርገን ልንተኛ ነው። እንግዲህ ዛሬ መጽሐፍ ስለጀመርኩት እቺን የተወሰነ ለማንበብ አስቤያለሁኝ።
ሌት ናይት ጁስ አዘናል። ሜሪ ቀድመኝ ተኝታለች። እንግዲህ አርባ ምንጭ በገባን የመጀመሪያ ቀን ቆይታችን ይሄን ይመስል ነበረ። እንደወደዳችሁት በጣም ተስፋ አደርጋለሁ። ምክንያቱም እኔ ወድጄዋለሁ። እዚህ ጋር የተነሳናቸው አንዳንድ ፎቶዎች ለማስታወሻነትም ለእናንተም ለማሳየት ላስገባ ብዬ ነው።